ከሁሉ ለቤተ ክርስቲያን አንደኛና የመጀመሪያ ለቤተ ክርስቲያን ወሳኝ ነገር ምንድነው? ቅድስና ነው። በቅድስና መመላለስ እኛ አገልጋዮች ከሆንን ክርስቲያኖች ከሆንን በቅድስና እንድንመላለስ ይፈልጋል ጌታ። አንዳንድ ሐሰተኛ ትምህርቶችም አሉ በዚህ ዘመን ላይ ጌታን ካመናችሁ ችግር የለም እንደፈለጋችሁ ብትሆኑ የሚሉ ይሄ የስህተት ትምህርት ነው። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1ን ስታነቡ እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 እንግዲህ ወንድሞች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ሥጋንና መንፈስን ከሚያራክሱ ሁሉ ራሳችንን እናንጻ። ራሳችንን ሥጋንና መንፈስን ከሚያራክስ ነገር እንግዲህ ቤተክርስቲያን ማለት ቤተክርስቲያን ሁላችንንም የሚወክል ቃል ነው። ቤተክርስቲያን የክርስቶስ አካል ናት። የክርስቶስ አካል ደግሞ ንጹህ ናት። እያንዳንዳችን ብልቶች ነን የክርስቶስ አካል ሆነን በአንድ ላይ። ስለዚህ በቅድስና መመላለስ ያስፈልጋል። በቅድስና ሲባል ከሴትና ከወንድ አላስፈላጊ ግንኙነት ብቻም አይደለም። በገንዘብ ላይ ቅድስና፣ በፍቅር ቅድስና፣ በጋብቻ ቅድስና ምን ይሰካ ምናማነ ምናንነ አካም ሄቸን ከሰምን ጋግዮክ ደረብን ከሰምን ሐስዋን ማንሉዋ ማን ወጭኩ ሄሲኦይሶ ማንሉዋ ባለ ሞአቁይ ማያካም ይካከሙት ዋሚንን ወከሙ በጋር ሙሉዊ ገመከሙ ማናን ጆሪሰከን ሰወከሙ ማንግ ጋጊን እስምን ሰወከሙ ኦክ ማስያንጀይ በጣካሲጥም ደደረከሲጥም አቡላከሲጥም እኔ ማንግስበት በጣካሲጥም ሂሞ ባላ ኤዳካይን በጣካሲጥም ማበጋ ማኑ ጋጊን ይሰከሙ ዋልዋም ጋጊን ይሰከሙ ንጹ ያኮ ሄችን ደበለምን ቤተ ክርስቲያንን አስዋል። ሁለተኛ ለቤተ ክርስቲያን ወሳኝ ነገር የወገኖች ህብረት ነው። የወገኖች ህብረት አሁን ይሄ ህብረት ነው። ህብረት ያስፈልጋል። ምን የሆስማይ ዋሜን በት መቴይ በጢም መቴይ ኡንጢም እርግጠኛ ነኝ ከበጣ ዋውንጥናም ከበዋ ሰገር መጨን ሶሙ ሁንደም ሲነም ፈየነው ማን ማጥስ ደቆማች ምን የወሰኮተ ጃቦቱ በማውሱ ከይጓ ተኮ ሰዓታን አረብ አወናኮ ጆራ ቢታ አሜን ይኖ አብቱ ኮ ስራቀከም ከን አሜን ይል አሜን። ይሄ የቅዱሳን ህብረት መጽሐፍ ቅዱሳዊ ነው። ለቤተ ክርስቲያን ወሳኝ ኤብክነትን ሐዋርያ ሥራ ምዕራፍ 2 ቁጥር 42ን ስታነቡ በሐዋርያት ትምህርት በህብረት እንጀራንን በመቁረስ ይተጉ ነበር። ለቤተ ክርስቲያን ይሄ ነው የሚያስፈልግ ትምህርት መጽሐፍ ቅዱስ በሐዋርያት ትምህርት እንጀራንን በህብረት በመቁረስ እንጀራ የተባለው ቅዱስ ቁርባን በህብረት በመቁረስ በጸሎትም ይተጉ ነበር። ሶስተኛ ምንድነው ለቤተ ክርስቲያን የሚያስፈልገው ወሳኝ ነገር ስጦታ አስራት መስጣት ነው። አስራት አሁን ከነዚህ ነገሮች አንዱ ነው ዛሬ እየተማርን ያለን ስጦታ መስጣት። ቀጣይነት ያለ ስጦታና ስጦታዎችና አስራት መስጣት በቀጣይነት። ምክንያቱም ቤተክርስቲያን ለተወሰነ ጊዜ ተሰብስበን ለተወሰነ ጊዜ የምትበተን አይደለችም። ወላድ ናት፣ ላኪ ናት። የቤተ ክርስቲያን ሲስተም ምንድን ነው? እንደ አንድ ጤናማ ሰው አየር እንደሚያስገባ አየር እንደሚያስወጣ ነው። ህዝቡን ወደ ቤት ማምጣት ብቻ ሳይሆን እንደገና መላክ ነው። አገልጋይን ማሰልጠን፣ አገልጋይን መላክ ነው። ይሄ አራተኛ ነጥብ ነው። አገልጋዮችን
ማስተማርና ማሰማራት በተለያዩ ስጦታዎች ሐዋርያት ምዕራፍ 13:3 ላይ ሐዋርያት ያደረጉትን ነገር በዚህ ቦታ እንመለከታለን። በዚያን ጊዜ ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። ስለዚህ ቤተ ክርስቲያን ቁጭ ብላችሁ ከባ አቡተካ ከይንዛን በንታ ኤዲንጋ ከይሲቾም ጫውና ሄዶም ወተቆለ ዓላማውን ሲታችኋል ማለት ነው። ዓላማ ሲታችኋል። ከአሁን በፊት አንድ ጊዜ ደውሮ ላይ አገኝቻለሁ። እናንተ መላካቸውን ባላውቅም እኔ ትመማ ለማስተማር ሄጄ ኢሰራ ከተማ ላይ እናንተ የላካችሁ አገልጋዮች ናቸው ተብሎ ኦሰቦ የሚባል እናንተ ናችሁ እዛ አገኝቻለሁ። በጣም በትጋት እያገለገለ ነበር። ይሄ ጥሩ ነው። ያ ብቻም አይደለም፣ ብዙ አገልጋይ መላክ ያስፈልጋል። አዋዳን ለኮለሰት ኩባቱ እንድንበጠሩ እንጂ ከየና ከየም ይብም ይቋለ ምን እንደሚታተርፉን ልንገራችሁ። ጭቅጭቅ ነው የሚታተርፉ። አዋዳን አሴማን ወንጌል በጦን አዋዳን ተማስማን አዋዳን ሲጦተን መደዳ ሆተቋለ ማጭቅጭቅ ወይ ጭቅጭቅም ዋካኦ ከመኔን አስሶ በረከቱን ደ ዋፉቃኦ አሜን ነው አማን ታቆለ አሜን ይለማታ አሜን ዋይን በረከት ዮኒቤ ጆኮ የሱን ስራ ሲሰሩ ይሄ ስራው ይሰራ ማጨሰቆ ሰባቆ ወድማ ወተከሙ ይኔ ምን ቸገረ ያኔ ዋይ ማጨስሞ ኩራት ነው ኢየሱስ ኢማኒ ዋሮባል ወይ ኔስ ማንዶምባል ታመያ ጫባጦ ኮክ ማይና ኢኖ አየብሎ ጌጂን ጸበጣ ኮኮ ጫባጦ ማና ኩሌ ኪኒ ጌአይቱ በቀበጣ ኮኮ ጫባጦ አን በጥማ ሲዞ ይዋተ አኑ ኮኮ በሲጦታ በጥማ ሶ ኪነቱ እየሰማችሁ አልቲሜት እና ፔን አልቲሜት የሚባል ነገር አለ። አልቲሜት ማለት ዋና ማለት ነው። ዋና ፔን አልቲሜት ግን ምንድነው? ዋና አይደለም፣ አስፈላጊ ነው። ይሄ ዋና አይደለም፣ ያስፈልጋል። ይሄ ምንድነው? ዋና ነው እንዴ? ያስፈልጋል እንጂ ዋና አይደለም። ይሄ ቤትም ያስፈልጋል እንጂ ምን አይደለም? ዋና አይደለም። ዋና ምንድነው? ተናገሩ አንዴ። ወንጌልን ላልሰሙ ሰዎች ምን ማድረግ ነው? ማድረስ ነው። ደስ ይላል። አሁን ጥሩ ነው። አንዳንዶች በራሱም እየተማሩ በራሳቸው የሚማሩ አሉ። እያየው ነው። ባይብል ስኩልን እና ደግሞ ሴሚናሪም የሚማሩ አለው። እቺ ማህበር የሚታስተምራቸው አሉ። ይሄ ግን ዋና ነው። እነዛ ተምረው እዚህ ብቻ መሆን አይደለም። እነዛን ደግሞ መበተን ነው። በጌታ በኢየሱስ ስም የተማራችሁ ሁሉ ተበተኑ። አሜን። ሰብኮተ አሜን ሁንድም ተይዞ ያቆን ካሰባኮለ በኢየሱስ ስም ጌታ ይበትናችሁ። አሜን። ሰበኳሬን ዋብናው አሜን። ይትተኮ ሙተኮ ዋ አናናናን ወንጂን ካመለ ወንሻ ብናይ አሜን። ወራዳ አሜን ታ አሜን። ወንሻ ዋብናው አሜን። ብናይ ምንማ ብንታካ ገትማኝ በዮ እቺ ማህበር ስንት ነው የወለደችው? ወደዚህ ሶስት ደረሳችኋል። በኢየሱስ 100 ድረሱ። አሜን። አሜን ለማታ አሜን። ኤበየሩ ድራም አዋዳን አሰለኩኝ አዋዳን ሆፌ ኤሪያፌ ካሜንን ዋ በጥጎ ፎካል አሜን። ሰባኮለ ካሜኒ ከበአንነ ቤትነ ከሰማያን ሱም ወሽቦብ ጡፋም አሜን። በጥጎ ፎቃም አሜን። አሜን ታመታ አሜን። በጥጎ ወንጌል አፎጎ ኢየሱስም ፎቃና አሜን። ይወለኪኑ ማንጂ ማለመታ በል ወንጌል አፎጎ ፎቃና ሞለመታ ወንጌል አፎጎ ፎቃና ወጥቆ ጡንፋም ሞለመታ ወጣሽጎ ጡንፋም ሞለመታ አሜን። የጡፋም ሆነ አሜን። ወንጌል ጎጎ ሐራሬ አሜን። ሸይጣን ጎጎ ጡፋም
rakkoo keen daameen sinsafa sama da bagaan kana sak fattoyo tufamuko amen amma no manchino amina amen hey amen kamine shaytan badiso bat kana sak wa fattoyo ya amen hey ititom sabbitom kusa ko shakis yako amen namiritom batimo amen aminitom batimo amen kaminen wongel go wafoga amen wongel hararogo amen harare wongel kasaba ko le kuman harare wongel Nasinnami, Illagennami, Ulundannami, Awadanin, Likesuwin, Wongelaawin, Awwansani, Nimananin, Harare Wongela, Hararon Wongeli, Kameyon, Pollon, Silten, Waraben, Wagen, Itopen, Kabaye Mululan, Harare Wongela, Neska e Wongela. Uweta, Masela, Uweta, Tabata, Anchetin, Uwanchin, Osuwin, Pilewin, Workuwin, Wundluwin, Harare Wongela. ለጌታ ክብር ስለወስካለ ሌላ ምንድነው? ለቤተክርስቲያን ወሳኝ አገልግሎት የማቋርጥ የጸሎት ሕይወት የማቋርጥ ጸሎት። በዚህ ቤተክርስቲያን ጸላን አሉ፣ ጸላን ቡድን አለ። መጠናከር አለባቸው። በማቋርጥ ጸሎት። ስለዚህ ወንጌል በዚህ ሁኔታ ነው የሚሰራው። ይህንን አስራት ባለመስጣት እግዚአብሔር እንዲህ ካለ አስራትን ስንሰጥ ስጦታን ስንሰጥ ደግሞ ጌታ ምን ብሎናል? አንደኛ ትእዛዜን ፈጽማችኋል ይላል። ትእዛዜን ፈጽማችኋል። አስራት ስንሰጥ ስጦታን ስንሰጥ የእግዚአብሔርን ትእዛዝ እየፈጸምን ነው። ምን የሚለው ስጡ ይሰጣችሁማል። ሉቃስ ወንጌል ምዕራፍ 6 ቁጥር 38 እና 39 ሲተና ያላችሁን ስጡ ምጽዋትን ስጡ ይላል። ሌላ ደግሞ ጌታን ማገልገላችን ነው። ሁንማን ወንጌል ሰበከከን ፊተከን ማኪሞገን ጠና ነጋዴዎች አስራትን ስጦታን ሲሰጡ እግዚአብሔርን እያገለገላችሁ ይሄንን ስሙ። እና ደግሞ እንደኔ ደሞዝተኞች ስንሰጥ ለዚህ አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ሲታነቡ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚህ ጸጋ እርስ በርሳችሁ